ሐምዛ ኢብን አብዱል ሙጠሊብ ረዲየላሁ አንሁ የአላህ አንበሳ የሰማዕታት ቁንጮ። መካ በእንቅልፍ ተውጣለች። ሰዎቿ በንግድ ሩጫ፣ በጨዋታና በባዕድ አምልኮ የተዳከመ ሰውነታቸውን አሳርፈዋል። ነዋሪዎቹ በህልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎች የተለየ ሁኔታ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙም ሳይቆዩ ይነሳሉ። በከፍተኛ ናፍቆትም ሊፈጽሙት የፈለጉትን ተግባር ያከናውናሉ። በክፍላቸውም ውስጥ መስገጃቸውን በመዘርጋት ሶላት መስገድ ይጀምራሉ። ጌታቸውን ይማጸናሉ። ሚስታቸው ከእንቅልፏ በተነሳች ቁጥር ተመስጦ በተሞላበት ሁናቴ ሲሰግዱ ታስተውላቸዋለች። ድካማቸው ያሳስባታል። ጥቂት ቢተኙ መልካም እንደሆነ ትገልጽላቸዋለች፣ ከልብ እያዘነች። እሳቸውም እንባቸው እየረገፈ ኸዲጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ታላቁ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእርግጥ ወቅቱ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንቅስቃሴ ትኩረታቸውን የሳበበት አልነበረም። ዳዕዋው የተጀመረው እንደ አዲስ ነው። ትምህርቱንም የሚሰጡት በሚስጥር ነበር። አምነው ለኢስላም ያደሩትም ገና ጥቂት ሰዎች ነበሩ። ምንም እንኳ ኢስላምን ገና ያልተቀበለ ቢሆንም ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅርና ከበሬታ ያለው አንድ ሰው ነበር። በእርሳቸው ለማመን ህሊናው ቢፈልግም ባህልና አጉል ትህትና አስሮ ይዞታል። ሐምዛ ኢብን አብዱል ሙጠሊብ ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም አጎት ወንድም። በእርግጥ በእንዲህ አይነት እንቆቅልሽ ውስጥ የገቡ ሰዎች ጥቂት አልነበሩም። ሐምዛ የወንድማቸው የአብደላህ ልጅ ታላቅ መልካም ስነ ምግባርን የተላበሱና ታማኝ ሰው መሆናቸውን ያውቃሉ። ይዘውት የመጡት ተልእኮ ሪሳላ ትክክለኛ እንደሆነ ህሊናቸው ተቀብሎታል። ሐምዛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያውቋቸው አጎት የወንድሙን ልጅ በሚያውቅበት ቀረቤታ ብቻ አይደለም፣ በወንድነትና በጓደኝነትም ይተዋወቃሉ። ሁለቱም የአንድ ጎሳና ቤተሰብ አባላት ናቸው። እድሜያቸውም ተቀራራቢ ነው። ያደጉት አንድ ላይ ነው። አፈር እየፈጩ ውሃ እየተራጩ ተጫውተዋል። በልጅነታቸው በጥቢ ወንድማማች ሆነዋል። በወጣትነት ዘመናቸው ሁለቱም የተለያዩ የህይወት ገጽታ ቢስተዋልባቸውም ሙሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው የበርካታ ሰዎችን ቀልብ እንደሳቡ ሁሉ ሐምዛንም አማለውታል። ታላቅ ሰው መሆናቸውን ያምናሉ። ለወደፊቱ ብሩህ ተስፋ ይኖራቸዋል የሚል ግምትም አሳድረዋል። ሐምዛ ረዲየላሁ አንሁ ዘወትር እንደሚያደርጉት ከቤታቸው በማለዳ ወጡ። ከአባ ካለበት ቦታ ሲደርሱ የቁረይሽ ሹማምንቶችንና መኳንንቶችን ተመለከቱ። የሚሉትን ለመስማትም ከእነሱ ጋር ተቀመጡ። ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር የሚነጋገሩት። ለመጀመሪያ ጊዜ ቁረይሾች በወንድማቸው ልጅ ጥሪ የተሰማቸውን ቅሬታ ሲገልጹ አዳመጡ። ሴራና ተንኮል ብሎም ቅናት ያደረባቸው መሆኑን ተገነዘቡ። ሐምዛ ለአፍታ ከሳቁባቸው በኋላ ደካማ አቋም የያዙ መሆናቸውን ገለጹላቸው። ተራ አሉባልተኞች እንደሆኑ ነገሯቸው። አቡ ጀህል በበኩሉ ለተሰብሳቢዎች ሐምዛ የሙሐመድ ጥሪ አደገኛነት ከሁላችንም የበለጠ ሁኔታ የሚያውቅ ሰው ነው። ነገር ግን አሁን ጉዳዩን አቅልሎ የሚመለከተው ቁረይሾችን ለማዘናጋት እና የወንድሙን ልጅ ጥሪ ስር የሚሰድበት ቀን ለማየት ነው አለ። ውይይታቸውን ቀጠሉ። ሐምዛ አንዴ ፈገግ፣ ሌላ ጊዜ ደግሞ ኮስተር እያሉ አዳመጧቸው። ስብሰባው ተበተነ። ሁሉም በየፊናቸው ነጎዱ። የሐምዛ አእምሮ በአዲሱ አስተሳሰብ ተናውጧል። የሙሐመድ ተልእኮ ከመቼውም ጊዜ በበለጠ ሁናቴ አሳሰባቸው። ራሳቸውን ዳግም መመርመር ጀመሩ። ቀን አልፎ ቀን ተተካ። ቁረይሾች በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ጥሪ ላይ የሚያሰሙት ተቃውሞ እየተጠናከረ መጣ። ከቃላት ትችት ወደ አካላዊ ግጭት እያደገ በመምጣት ላይ ያለውን ቅራኔ ሐምዛ በሩቅ መከታተል ቀጥለዋል። የወንድማቸው ልጅ ጽናት፣ ለያዙት ዓላማ ፍንክች ያለ ማለታቸው እና ያሳዩት ጀግንነት አስደንቋቸዋል። ሐምዛ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከማንም በበለጠ ሁኔታ ከህፃንነታቸው እስከ አዋቂነታቸው ድረስ በሚገባ ያውቋቸዋል። አንድም የህይወት ገጽታቸው ጠባሳ አልተስተዋለበትም። ሲቆጡ፣ ሲበሳጩ፣ ተስፋ ሲቆርጡ፣ አጉል ምኞት ሲለሙ፣ ሲጫወቱና ሲያፌዙ ተመልክተዋቸው አያውቁም። ሐምዛ ፈርጣማ ጉልበት ያላቸው ሰው ቢሆንም ህሊናቸው ግን በሞራ የተሸፈነ ሰው አልነበሩም። ብሩህ አእምሮ፣ ብልጠት ካላቸው ቁረይሾች አንዱ ነበሩ። አዋቂ፣ ከዚህም ባሻገር ከልጅነታቸው ጀምሮ በታማኝነታቸውና በጽናታቸው የሚያውቋቸውን ሰው ለመከተል አሻፈረኝ ማለት አላዋቂነት ብቻ ሳይሆን ተፈጥሯዊም ያለ መሆኑን ተገንዝበዋል። እናም አንድ ቀን የእውነትን ጎዳና ለመከተል መወሰን እንዳለባቸው አስበዋል። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አንግበው ወደሚወዱት የአደን ተግባር ተሰማርተዋል። ግማሽ ቀን በበረሃ ካሳለፉ በኋላ ወደ ከተማ ተመለሱ። ቤት ከመግባታቸው በፊት ወደ ካዕባ ሄዱ። ጠዋፍ ለማድረግ ካዕባ ለመድረስ ጥቂት መንገድ ሲቀራቸው አብዱላህ ኢብን ጁድዓን ለተባለ ግለሰብ አገልጋይ የነበረች ሴት ገና ስታያቸው የዑመር አባት ሆይ ከጥቂት ጊዜ በፊት በወንድምህ ልጅ በሙሐመድ ላይ አበል ሐከም ኢብን ሂሻም የፈጸመውን ብታይ ታዝን ነበር በማለት አቡ ጀህል በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የፈጸመውን ግፍ አወሳችላቸው። በጽሞና
አዳመጧት። ለጥቂት ጊዜ አንገታቸውን ደፋ አድርገው ካስተነተኑ በኋላ እጃቸውን በሰይፋቸው ላይ አሳረፉ። በደረታቸው ላይ ካነገቡት በኋላ በፍጥነት ወደ ካዕባ ተጓዙ። አቡ ጀህልን እንደሚያገኙት ተማምነዋል። በቦታው ባያገኙት እንኳን ከገባበት ገብተው ሊቀጡት ወስነዋል። ገና ካዕባ እንደደረሱ አቡ ጀህል በቁረይሽ ሹማምንት መካከል ሆኖ ሲዶልት ተመለከቱት። በአስፈሪ ሁኔታ ሐምዛ ሰይፋቸውን መዘዙ። የአቡ ጀህልን አናት ፈነከቱት፣ ደማ። በዙሪያቸው የነበሩ ሰዎች ከድንጋጤያቸው ሳያንሰራሩ ሐምዛ አቡ ጀህል ላይ በማፍጠጥ ሙሐመድን ነው የምትሰድቡት? እኔ ወደ እርሱ ሃይማኖት ገብቻለሁ። እስቲ አቅም ካለህ በእርሱ ላይ የፈጸምከውን ነገር በእኔ ላይ ድገመው አሉት። በዚህ ወቅት የተሰበሰቡት ሰዎች የመሪያቸውን የአቡ ጀህልን መጉሰልና መድማት ረሱ። የሐምዛ መስለም አስደነገጣቸው። ቁረይሾች ያልጠበቁት አደጋ ነበር። የሐምዛ መስለም በርካታ ኢስላምን ለመቀበል ለሚሹ ነገር ግን ወገን ዘመድ የሌላቸው በመሆኑ መስለማቸውን ለማሳወቅ ለታቀቡ ሰዎች ፋና ወጊ እርምጃ ነበር። ሐምዛ ጋሻቸው ይሆናሉ። አዎ ሐምዛ መስለማቸውን በይፋ አስታወቁ። አቡ ጀህል ደሙን እየዘራ የሐምዛን ቀጣይ ተግባር በመከታተል ላይ ሳለ ሐምዛ ሰይፋቸውን ወደ አፎቱ መልሰው ካነገቡ በኋላ ወደ ቤታቸው ሄዱ። ሐምዛ ብሩህ አእምሮ፣ የሰከነ ስሜት ያላቸው ሰው ነበሩ። ወደ ቤታቸው ሲመለሱና ካሳለፉት የዕለት ተዕለት ውጣ ውረድ እረፍት ካደረጉ በኋላ ስለፈጸሟቸው ድርጊቶች ማስተንተን ጀመሩ። እንዴት መስለማቸውን ይፋ ለማድረግ ቻሉ? በስሜት በብስጭት ወይስ የታሰበበት እርምጃ ነው? አሊያስ የወንድማቸውን ልጅ ጥቃት ለመበቀል ነው? ሐምዛ በነባሩና በአባት አያታቸው ሃይማኖትና በኢስላም መካከል ያለውን ልዩነት ማነጻጸር ጀመሩ። ካዕባንና ማልክቶቹን እነኚህ ባዕዳዊ እምነቶች በቁረይሽና በመካ ሕዝብ ዘንድ ያሳደሩትን ተጽዕኖ ለአፍታ አስታወሱ። በድንገት በፍጥነት በሙሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ ነኝ በማለት ከካዕባ ዙሪያ ለተሰበሰበው መኳንንቶች መግለጻቸው ገርሟቸዋል። ስሜታዊ የሆኑም መሰላቸው። የተፈጠረውን እንቆቅልሽ ራሳቸው እንዲህ በማለት ይገልጹታል። የአባቶችንና የጎሳዎችን ሃይማኖት ትቻለሁ በማለት ተጸጸትኩ። ከፍተኛ ጥርጣሬ ውስጥ ገባሁ። እንቅልፍ እምቢ አለኝ። ከዚያም ወደ ካዕባ በመምጣት አላህን ተማጸንኩት፣ ልቤን ለሐቅ ዝግጁ እንዲያደርግልኝና ጥርጣሬውን እንዲያስወግድልኝ። አላህ ጸሎቴን ተቀበለኝ፣ ፍጹም እርግጠኛ አደረገኝ፣ ጥርጣሬን አስወገደልኝ። በማለዳም ወደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድ ያለሁበትን ሁኔታ ገለጽኩላቸው። ልቤን በዲኑ ላይ እንዲያጸናልኝ አላህን ለመኑልኝ። የሐምዛ ረዲየላሁ አንሁ አሰላለም ይህን ይመስላል። አላህ ሱብሓነሁ ወተዓላ በሐምዛም ሳቢያ ኢስላምን ግርማ አለበሰው። ለአላህ መልክተኛን ሰለላሁ ዐለይሂ ወሰለም እና ወገን ለሌላቸው ሙስሊሞች ጋሻ ሆኑ። አቡ ጀህል ሐምዛ በሙስሊሞች ረድፍ ተሰልፈው ሲመለከታቸው ከእንግዲህ ከኢስላም ጋር ያለው ቅራኔ የሚፈታው በኃይል ብቻ መሆኑን ለፈፈ። ሴራና ተንኮል ማድራቱን ቀጠለ። ቁረይሾች ለማይቀረው ፍልሚያ እንዲዘጋጁ ቅስቀሳ አደረገ። ሐምዛ ምንም እንኳ በሙስሊሞች ላይ የሚደርሰውን ጭቆና ማስወገድ የማይቻላቸው ቢሆንም አቅማቸው በፈቀደ መጠን የሙስሊሞች ጋሻና መከታ ሆነዋል። ፈርጣማ ጡንቻቸውን ለዲናቸው አውለዋል። ህይወታቸውን አሳልፈው ሰጥተዋል። ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህና የመልእክተኛው አንበሳ አሰዱላህ ወአሰዱ ረሱሉላህ በማለት የጠሯቸው። ሙስሊሞች ለመጀመሪያ ጊዜ በቁረይሾች ላይ ባደረጉት የደፈጣ ውጊያ የቡድኑ አዛዥ ሐምዛ ነበሩ። መልእክተኛው ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የእስላምን ባንዲራ ያሰሩት ለሐምዛ ነበር። በበድር ዘመቻ እኚህ የአላህ አንበሳ ተአምር ሰርተዋል። ታላቅ ጀብዱ። የቁረይሽ መኳንንቶች ከበድር የተመለሱት በሐዘን ነበር። ሞራልና ኩራታቸው ተገርስሷል። ያልጠበቁት ጥቃትና ውድመት ደርሶባቸዋል። በተለይ መሪያቸው አቡ ሱፊያን በድንጋጤ ፈዟል። ጭንቅላቱን ከመሬት ሳይነቅል የሞቱትን የቁረይሽ ሰዎች ያስታውሳል። በርካታ ወዳጆቹን በበድር አውደ ውጊያ አጥቷል። አቡ ጀህል፣ ዑትባህ ኢብን ረቢዓ፣ ሸይባ ኢብን ረቢዓ፣ ኡመያ ኢብን ኸለፍ፣ ዑቅበት ኢብን አቢ ሙዓይጥ፣ አስወድ ኢብን አብዱል አሰድ፣ ወሊድ ኢብን ዑትበት፣ ነድር ኢብን አልሐሪስ፣ አልአስ ኢብን ሰዒድ፣ ጡዓመት ኢብን ዓዲ ተጠቃሾች ናቸው። ቁረይሾች በበድር ሽንፈት የተላበሱትን ሐፍረት ማቅ ለመካስ ወደ ኋላ አላሉ። ለጦርነት ዝግጅታቸውን ቀጠሉ። የኡሁድ ዘመቻ ተከፈተ። ቁረይሾች በርካታ የአረብ ጎሳዎችን በማስተባበር አሁን በአቡ ሱፊያን መሪነት ወደ ኡሁድ ገሰገሱ። የቁረይሽ ባለስልጣናት በዚህ ጦርነት 2 ሰዎችን ብቻ ነጥሎ መምታት ለድል የሚያበቃቸው መሆኑን ተገንዝበዋል። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም እና ሐምዛን። ቁረይሾች ወደ ኡሁድ አውደ ውጊያ ከመሄዳቸው በፊት በመካ ከተማ ሐምዛን ለመግደል ከፍተኛ ጉጉት ያላቸው በመሆኑ ልዩ ዝግጅት አድርገዋል። አንድ የሀበሻ ባሪያ ተመረጠ።
የታወቀ ሰው ነበር። ኢላማ አይስትም። ጦሩን አንግቦ ሐምዛን ብቻ እንዲጠብቅ ጽኑ መመሪያ ተሰጥቶታል። አለቆቹ የቁረይሽ ሰራዊት ቢሸነፍም ሐምዛን ተከታትለህ ከመግደል ውጪ ሌላ ስራ አይኖርህም ብለውታል። ይህን ከፈጸመም ነጻነቱን እንደሚያገኝ ቃል ተገባለት። ዋህሽይ ይባላል። የጁበይር ኢብን ሙጥዒም ባሪያ ነበር። የጁበይር አጎት በበድር ተገድሏል። በመሆኑም ለመበቀል ጓጉቷል። እንዲህ አለው ዋህሽይን፣ በጦርነቱ ተሳትፈህ ሐምዛን ከገደልክ ነጻ ሰው ነህ። ከዚያም የአቡ ሱፊያን ሚስት ዘንድ አቀረቡት ጉጉቱ እንዲጨምር። ሂንድ ቢንት ዑትባህ በበድር ጦርነት አባቷን፣ አጎቷን፣ ወንድሟን እና ልጇን አጥታለች። ከፊሎቹን ሐምዛ ሲገድላቸው፣ ቀሪዎቹን ደግሞ ለህልፈት እንዲዳረጉ መንገድ ያመቻቸው ሐምዛ እንደሆነ ተነግሯል። በመሆኑም በሐምዛ ላይ ወሰን የለሽ ጥላቻ አድሮባታል። በዋህሽይ ልብ ውስጥ የሐምዛ ጥላቻ እንዲሰርጽ ለማድረግ በርካታ ጊዜ አጥፍታለች። ሐምዛን ከገደለም ሴት ልጇ ሊኖሯት የሚችለውን ወርቅና ጌጣጌጥ ሁሉ እንደሚያገኝ ቃል ገባችለት። የግል ወርቋን በማሳየት ሐምዛን ከገደልክ ይህ ሁሉ ያንተ ነው እያለች በምኞት እንዲማልል አድርገዋለች። ዋህሽይ ወደ ኡሁድ ጦርነት የተጓዘው በከፍተኛ ስሜትና ጉጉት ነው። ይህ ጦርነት ነጻነቱን የሚያገኝበት ከመሆኑ ባሻገር የቁረይሽ መኳንንት ልጅ፣ የቁረይሽ መሪ ሚስትና ታላቅ ክብር የተቸራት ወይዘሮ ሂንድ ጌጣጌጦች ለእርሱ እንደሚሆኑ ተሰምቶታል። አዎ የኡሁድ ጦርነት ቅድመ ዝግጅት ዋነኛ ኢላማ ሐምዛ ረዲየላሁ ዐንሁ ናቸው። ጦርነቱ ተከፈተ። ሁለቱም ሰራዊቶች ፍልሚያውን ቀጠሉ። ሐምዛ የጦር ልብሳቸውን በሚገባ ተጎናጽፈው በጦሩ ማዕከል በመሆን ውጊያውን እየመሩ ነው። ሰይፋቸውን ከዘነዘሩ አይሰቱም። በርካታ ሙሽሪኮች ተገደሉ። ጦርነቱ በሙስሊሞች አሸናፊነት ለመደምደም የቀረው ጊዜ ጥቂት ነበር። ጠላት መሸሽ ጀምሯል። በደጀናዊ ኮረብታ ላይ እንዲያደፍጡ ጦርነቱ ተገባዶ መልእክት እስኪደርሳቸው ድረስ ቦታውን እንዳይለቁ ጥብቅ ነቢያዊ ማሳሰቢያ የተሰጣቸው ቀስተኞች በመሸሽ ላይ የነበረውን የቁረይሽ ሰራዊት በቁጥጥር ስር ለማዋልና የያዘውን ንብረት ለማስቀረት በማሰባቸው ቦታቸውን ለቀው ባይወርዱ ኖሮ ኡሁድ የቁረይሽ ወታደሮች ቤቶችና ንብረት በሙሉ መቀበሪያ በሆነች ነበር። ጦርነቱ ያበቃ መሰላቸው። መሳሪያቸውን የፈቱ ሙስሊሞችም ነበሩ። የቁረይሽ ፈረሰኞች ስትራቴጂካዊ ጠቀሜታ ያለው ቦታ መልቀቁን ሲመለከት በድንገት በመያዝ በሙስሊሞች ላይ ድንገተኛ ጥቃት ከፈቱ። ሐምዛ የሙስሊሞችን መበታተን ሲመለከቱ ያለ የሌለ ጉልበታቸውን በመጠቀም የተጠጋቸውን ኃይል ከግራም ከቀኝም እየቀነጠቡ ባለበት ወቅት ያ ቅጥረኛ ባሪያ እያደባ ይከታተላቸዋል። ምቹ ሁኔታ ብቻ ነበር የሚጠብቀው። ከዚህ በኋላ ያለውን ክስተት ዋህሽይ ራሱ ይተርክልናል። የመጣሁት ከሀበሻ ሀገር ነው። ሀበሻዊ የጦር ስልት ነበረኝ። ኢላማ አልስትም። ጦርነቱ እንደተጀመረ ሐምዛን በአይኔ ፈለግኩት። በተፋላሚዎቹ መካከል እንደ ቢጫ ግመል ጎልቶ አየሁት። በሰይፍ ፊቱ የቀረበውን ሁሉ ያስወግዳል። ለነገሩ እርሱ ካልሄደ ከፊቱ ደፍሮ የሚቆም የለም። በአላህ ስም እምላለሁ እኔ እርሱን በጦር ለመውጋት ከተዘጋጀሁ እና በቅርብ ርቀት ሆኜና በዛፍ ተጠልዬ ባለሁበት ወቅት ሲፋ ኢብን አብዱል አዚዝ በመሃላችን ገባ። ሐምዛ ተመለከተው። እንዲህ ሲልም ጮኸ፣ አንተ የምናምንቴ ልጅ ወደ እኔ ቅረብ! አንድ ጊዜ ብቻ ሰነዘረ። ሐምዛ አልሳተም። ጭንቅላቱን ፈጠፈጠው። በዚህ ጊዜ መሳሪያዬን አስተካከልኩና ወረወርኩት። እምብርቱ ስር ገባ። በእግሮቹ መካከል ሰርስራ ወጣች። ሐምዛ በጣር ወደ እኔ ተራመደ፣ ግና አልቻለም። ተሸነፈ። በዚሁ ነፍሱ ከስጋው ተለየች። ቀርቤ ተመለከትኩት። መሳሪያዬን ይዤ ተመለስኩ። ከዚያም ቁጭ አልኩ። ከሐምዛ ሌላ የሚፈልገው ነገር አልነበረም። የገደልኩት ራሴን ከባርነት ነፃ ለማድረግ ነው። መካ ስገባ ነፃነቴን አገኘሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካን እስከተቆጣጠሩበት ዕለት ድረስ በከተማዋ ኖርኩ። በዚህ የድል ቀን ግን ወደ ጧኢፍ ሸሸሁ። ግና የከተማዋ ልኡካኖች ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ ኢስላምን መቀበላቸውን ይፋ ሲያደርጉ ወዴት ሀገር መሸሽ እንዳለብኝ ማሰላሰል ጀመርኩ። ሻም፣ የመን ወይስ ሌላ ሀገር ልሄድ? በአላህ ስም ይሁንብኝ። በከፍተኛ ሀሳብ ላይ እያለሁ ነው አንድ ሰው አንተ ሰው ምን ያስጨንቃል? በኢስላምን የተቀበለን ሰው እኮ አይገድሉም አለኝ። ወደ መዲና ሄድኩ። ከፊታቸው በመቆምም የእውነት ምስክርን ሰጠሁ። መስለሜን አስታወቅኩ። አንተ ነህ ዋህሽይ አሉ። አዎ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም አልኳቸው። ሐምዛን እንዴት እንደገደልከው ንገረኝ አሉ። ነገርኳቸው። ስጨርስ ወየውልህ ከፊት ዞር በልልኝ አሉ። ከዚህ በኋላ መልክተኛውን ሰለላሁ ዐለይሂ ወሰለም ሳይ መንገድ አሳብሬ ሄድ ነበር ከዚህ ዓለም እስኪለዩ ድረስ። ሙስሊሞች ነብይ ነኝ ብሎ የተነሳውን ሙሰይለመተል ከዛብን ለመወጋት ሲንቀሳቀሱ በጦርነቱ ተሳተፍኩ። ሐምዛን የገደልኩበትን መሳሪያ ይዣለሁ። ጦርነቱ እንደተጀመረ ሙሰይለማን ተመለከትኩ። በእጁ ሰይፍ እንደያዘ ቆሟል። አነጣጠርኩበት። መሳሪያዬን
ቀለስ አደረኩ፣ ወረወርኩት። ኢላማዬን አልሳትኩም፣ ሙሰይለማን ገደልኩት። በዚህ መሳሪያዬ አንድ ምርጥ ሰው ማለትም ሐምዛን ረዲየላሁ አንሁ ብገድልም አላህ ደግሞ እንዲምረኝ እከጅላለሁ። በዚሁ መሳሪያ ከሰዎች ሁሉ ተንኮለኛ የሆነውን ሙሰይለማን ገድዬበታለሁና እነሆ የሐምዛ መሞት ይሄን ይመስላል። የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም አንበሳ በመካ መሪዎች ሴራ በሸማቂ ተገደሉ። ሕይወታቸው ተምሳሌት እንደሆነ ሁሉ ሞታቸውም ተምሳሌታዊ ነው። የሰማዕታት ህልፈት ግና ጠላት በዚህ ብቻ አልረካም። ነቢዩ ሙሐመድንና ሰለላሁ ዐለይሂ ወሰለም ሐምዛን ለመግደል የተነሱት ቁረይሾች በሐምዛ ረዲየላሁ ዐንሁ ሞት ብቻ አልበቃቸውም። የአቡ ሱፊያን ሚስት ሂንድ ቢንት ዑትባ የሐምዛን ጉበት ቆርጦ እንዲያመጣላት ወህሺይን በማዘዟ የታዛዥ ሎሌም ይህን ኢሰብአዊ ትዕዛዝ ፈጸመ። ሂንድ በሐምዛ ረዲየላሁ ዐንሁ ላይ ያላትን ጥላቻ ለማሳየት ጉበቱን አኘከችው። ልትወጣው ግን አልቻለችም። ከአፏ አፈተለከ። ጦርነቱ ተገባደደ። ጣዖታውያን በድል አድራጊነት ጓዛቸውንና ግመላቸውን ይዘው መካ ተመለሱ። አላህ መልክተኛ ሰለላሁ ዐለይሂ ወሰለም ጥቂት ጓዶቻቸው በአውደ ውጊያው በመዘዋወር ሰማዕት የሆኑ ወገኖቻቸውን ተመለከቱ። በኡሁድ ሸለቆ ነፍሳቸውን ለአላህ አሳልፈው የሰጡትን ጀግኖች አንድ በአንድ ጎበኙ። በድንገት ፈዘው ቀሩ። ይህ ሰብአዊ ድርጊት የተፈጸመበትንና በመላው የአረብ ታሪክ እንግዳ የሆነ አረመኔያዊ ተግባር ፊት ለፊታቸው አዩ። ሐምዛ አጎታቸው ሐምዛ ተገድለው አካላቸው ተቀዶ ጉበታቸው ወጥቶ ተመለከቱ። ልባቸው በሐዘን ፈረሰ። የአጎታቸውን በድን አካል እየተመለከቱ እንዲህ አሉ በመሪር ቃላት፣ ከእንግዲህ ይህ አይነቱ ተግባር ከኛ ውስጥ የሚፈጸምበት ያለ አይመስለኝም። ከዚህ የከፋ ሁናቴ ገጥሞኝ አያውቅም። ወደ ሰሃቦቻቸው በመዞርም ሶፊያ የሐምዛ እህት የማታዝን ቢሆን ኖሮ እንዲሁም ከኔ በኋላ ያሉ ትውልዶች እንደ ሱና ወይም መንገድ ይይዙታል ብዬ ባልሰጋ የሐምዛን አካል ከምቀብር አውሬና ሞራ ቢባላው ይሻለኝ ነበር። አላህ ከቁረይሾች ጋር ከእንግዲህ የመፋለምን እድል ከሰጠኝ 30 ያህሉን እፎንናለሁ። ሰሃባዎችም በአንድ ድምጽ በአላህ ስም እንምናለን፣ አንድ ቀን ከቁረይሾች ጋር ከተገናኘን አረቦች ከዚህ በፊት ባልፈጸሙት መልኩ እንፎንናቸዋለን። ገና ሐምዛን የሰማዕትነት ማዕረግ የሰጠው አላህ አሁንም በሐምዛ መገደል የሰው ልጅን ፍትህና እዝነት ሊያስተምር ወደደ። በቅጣትና በጦርነት ወቅት እንኳን ሰብአዊነት መድለያ ባህሪያችን እንዲሆን ፈለገ። በመሆኑም መልእክተኛው ሰለላሁ ዐለይሂ ወሰለም ካሉበት ቦታ ሳይነቃነቁ የእረምት ወህይ አስተላለፈ። قد مكر الذين من قبلهم فأتى الله بنيانهم من القواعد فخر عليهم السقف من فوقهم وأتاهم العذاب من حيث لا يشعرون ثم يوم القيامة يخزيهم ويقول أين شركائي الذين كنتم تشاقون فيهم قال الذين أوتوا العلم إن الخزي اليوم والسوء على الكافرين الذين تتوفاهم الملائكة ظالمي أنفسهم فألقوا السلم ما كنا نعمل من سوء بلى إن الله عليم بما كنتم تعملون ይህንንም የሚሉት በትንሣኤ ቀን ኃጢአቶቻቸውን በሙሉ ከነዚያም ያለ ዕውቀት ሆነው ከሚያጠሟቸው ሰዎች ኃጢአቶች ከፊሉን ሊሸከሙ ነው። ንቁ! የሚሸከሙት ኃጢአት ምንኛ ከፋ! እነዚያ ከነሱ ከቁረይሾች በፊት የነበሩት በእርግጥ መከሩ። አላህም ህንፃዎቻቸውን ከመሰረቶቻቸው አፈረሰ። ጣሪያውን በእነሱ ላይ ከበላያቸው ወደቀባቸው። ቅጣቱም ከማያውቁት ስፍራ መጣባቸው። ከዚያም በትንሣኤ ቀን ያዋረዳቸዋል። እነዚያም በእነሱ
ጉዳይ ተከራከሩኝ የነበራችሁት ተጋሪዎቼ የት ናቸው ይሏቸዋል። እነዚያ ዕውቀትን የተሰጡት ዛሬ ሀፍረቱና ቅጣቱ በእርግጥ በከሃዲዎች ላይ ነው ይላሉ። እነርሱ እነዚያ ነፍሶቻቸውን በዳይ ሆነው መላእክት የሚገድሏቸው ናቸው። ከክፉ ስራ ምንም ነገር የምንሰራም አልነበረም ሲሉ ታዛዥነታቸውን ይገልጻሉ። በእውነት አላህ ተሰሩት የነበራችሁትን ነገር አዋቂ ነው ይባላሉ። ሱረቱል ነህል አንቀጽ 25 እስከ 28። በዚህ ቦታ ይህ አንቀጽ መውረድ ለሐምዛ ረዲየላሁ አንሁ ክብር ነበር። መልእክተኛው ሐምዛን እጅግ ይወዱ ነበር። አጎሳቸው ብቻ አልነበሩም። ሐምዛ የጥቢ ወንድማቸውና ከልጅነት ጀምሮም አብሮ አደግ ጓደኛቸውም ነበሩ። እስከ ዕለተ ሞታቸው ድረስም ከእርሳቸው አልተለዩም። የሐምዛ በድን አካል ጸሎት ወደሚደረግበት ቦታ ተዛወረ። ነቢዩና ሰለላሁ ዐለይሂ ወሰለም ሰሃባዎች በቅድሚያ በሐምዛ ጀናዛ ላይ ሶላት ወይም ጸሎት አደረጉ። ከዚያም ሌላ ሰማዕት ቀረበ፣ ከሐምዛ ጎን ተደረገና ተሰገደበት። ከዚያም ሌላ ቀረበ፣ ከሐምዛ ጎን ሆኖ ተሰገደበት። በዕለቱ መልእክተኛው ሰለላሁ ዐለይሂ ወሰለም በሐምዛ ላይ 70 ጊዜ ሶላተል ጀናዛ ሰግደዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከኡሁድ አውደ ውጊያ ወደ ቤታቸው ተመለሱ። የበኒ አብዱል አሽሃል ሴቶች በሞት ለተለዩቸው ወገኖቻቸው ያነባሉ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዘን በተኮማተረ አንደበት ሐምዛ ግን የሚያለቅስለት የለም አሉ። ይህን ቃል ሰዕድ ኢብን ሙዓዝ ሰማ። ሴቶች በአጎታቸው ሞት ሳቢያ ሲያለቅሱ ቢሰሙ ነቢዩ ሰለላሁ ዐለይሂ ወሰለም ደስ ይላቸዋል በሚል ግምት ወደ በኒ አሽሃል ሴቶች በመሄድ በሐምዛ መሞት እንዲያለቅሱ አዘዛቸው። እንደተባሉት ፈጸሙ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ሲያለቅሱ በሰሙ ወቅት እኔ እንኳን እንዲህ ተጠራርታችሁ እንድታለቅሱ አልሻም፣ አላህ ይዘንላችሁና ተመለሱ፣ ከዛሬው ቀን በኋላ ለቅሶ ሐዘን አይኖርም አሉ። ሐምዛ ረዲየላሁ አንሁ በመልእክተኛው ሰለላሁ ዐለይሂ ወሰለም ብቻ አልነበረም የሚወደዱት፣ ሰሃባዎችም እጅግ ይወዷቸውና ይመኩባቸው ነበር። ሰማዕት ሲሆኑ ለእርሳቸው ስንኝ በመቋጠር ማንነታቸውን ሲያወሱ ከነበሩት ሰዎች መካከል ሐሳን ኢብን ሳቢት እና አብዱላህ ኢብን ሩመህ እንዲሁም እህታቸው ሶፊያ ቢንት አብዱል ሙጠሊብ ተጠቃሽ ናቸው። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት ወቅት ሳይገደሉ መቅረታቸው ታላቅ ድል ነበር። በእርግጥ የፊት ጥርሳቸው ተሰብሯል፣ ጭንቅላታቸው ላይ ተመትተዋል፣ ግን አለክፉ የሚያደርስ አልነበረም። አንዲት ሴት መንገድ ላይ ዘማቾቹን አገኘቻቸው። የበኒ ነዲር ጎሳ አባል ነች። አባቷ፣ ባሏና ወንድሟ በዚሁ ጦርነት መስዋዕት ሆነዋል። ስለ ጦርነቱ ዜና ጠየቀች። አባቷ፣ ባሏና ወንድሟ በዚሁ ጦርነት እንደተሰዉ ተነገራት። እሺ የአላህ መልእክተኛስ ሰለላሁ ዐለይሂ ወሰለም አለች። እርሳቸው እንኳን አላህ ምስጋና ይገባው ደህና ናቸው፣ ደስ ይበለሽ፣ የታሉ ላያቸው ፈልጋለሁ አለች። ሰሃባዎች ካጠገቧ ሳይለዩ መልእክተኛውን ሰለላሁ ዐለይሂ ወሰለም ተመለከተች። ከዚያም ታሪካዊ ቃላት ከአንደበቷ ወጡ። ይህች አባቷን ወንድሟን እና ባሏን ያጣች ሴት እንዲህ አለች፣ እርሶ ደህና ከሆኑ ሌላውን መከራ እንችለዋለን፣ ቀላል ነው። ታላቁ ነቢይም ሰለላሁ ዐለይሂ ወሰለም በሐምዛ ሞት ልባቸው ተሰብሮ ሳለ ከዚች እንስት ጀግና የወጡ ቃላት በደስታ ፈገግ አደረጋቸው።